ሰላም ውድ የጊዜ አካዳሚ ቤተሰቦች እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አይ ቲንክ ትንሽ ጠፋ ብያለሁ መሰለኝ። ዛሬ ደግሞ ብዙ ጥያቄዎች ስለ ሚዲዬሽን አናሊሲስ ሲላኩልኝ ነበረ። ኢንዲቪጁዋሊ ለመመለስ ሞክሬያለሁ። ከዛ በመነሳት ለምን እስኪ አነስ ያለ አጥር ያለች አንድ ትንሽ ቪዲዮ ለምን አልሰራም ብዬ አሰብኩኝና መስራት ጀመርኩ ማለት ነው። እንግዲህ ይሄን ቪዲዮ የምቀርጸው በጣም ሌሊት ነው። ኦልሞስት 6 ሰዓት እየተጠጋ ነው አሁን ከሌሊቱ። እንግዲህ ብዙ ሰዎች ስለላካችሁልኝ ምናልባት አስቸኳይ ይሆናል ብዬ ስላሰብኩ ነው ይሄን ቪዲዮ መስራት የጀመርኩት ማለት ነው። እንግዲህ ሚዲዬሽን አናሊሲስ ከመስራታችን በፊት ሚዲዬሽን ምንድነው የሚለውን ማወቅ ይጠበቅብናል ብዬ አስባለሁ። ሚዲዬሽን ሀፕን የሚያደርገው እንግዲህ በሁለት ሪሌትድ በሆኑ ኮንስትራክቶች መካከል አንድ ሚዲዬተር የተባለ ቫሪያብል ኢንተርቪን ሲያደርግ ሚዲዬሽን ሀፕን አደረገ እንላለን ማለት ነው። ስለዚህ እንደምናውቀው እንግዲህ 3 ቫሪያብሎች ይኖራሉ። ኢንዲፔንደንት ቫሪያብል፣ ሚዲዬቲንግ ቫሪያብል እና ዲፔንደንት ቫሪያብል የምንላቸው ማለት ነው። ስለዚህ በሚዲዬሽን ጊዜ the independent variable causes the mediating variable and the mediating variable in turn causes the dependent variable ማለት ነው። So there will be a sequence of relationship between these 3 variables. በእነዚህ 3 ቫሪያብሎች መካከል ሲኩዌንሻል የሆነ ሪሌሽንሺፕ ይኖራል ማለት ነው። እንግዲህ ሚዲዬሽን ኢንቮልቭስ ዳይሬክት ኤንድ ኢንዳይሬክት ኢፌክትስ። ዳይሬክት እና ኢንዳይሬክት ኢፌክቶች ይኖራሉ። ዳይሬክት ኢፌክት የምንለው ምንድነው? በሁለት ኮንስትራክቶች መካከል ያለ ሪሌሽንሺፕ ነው ማለት ነው። ይሄ ሪሌሽንሺፕ ዲዛይን የሚደረገው በአንድ አሮ ይሆናል ማለት ነው። ወይም ሁለቱ ቫሪያብሎች በሲንግል አሮ ሊንክድ ይሆናሉ ማለት ነው። ሁለተኛው ኢንዳይሬክት ኢፌክት ነው። ኢንዳይሬክት ኢፌክት involves a sequence of 2 or more direct effects, or there is a sequence of relationship between 3 or more variables ማለት ነው። በሶስት እና ከዛ በላይ በሆኑ ቫሪያብሎች መካከል ያለ ሲኩዌንስ ኦፍ ሪሌሽንሺፕ ኢንዳይሬክት ኢፌክት ብለን እንጠራዋለን። እንግዲህ እዚህ ዲያግራም ላይ እንደምናየው እዚህ ጋር y1 አለ፣ y3 አለ፣ y2 አለ። እንግዲህ በእነዚህ በሶስት ቫሪያብሎች መካከል ያለውን ሪሌሽንሺፕ ዳይሬክት ኢፌክት እና ኢንዳይሬክት ኢፌክት ብለን ልንጠራው እንችላለን። ሶ ዘ ኢፌክት ኦፍ y1 ኦን y2 ብቻውን ማለት ነው ዳይሬክት ኢፌክት ሊሆን ይችላል። ዘ ኢፌክት ኦፍ y2 ኦን y3 ብቻውን ይሄም ዳይሬክት ኢፌክት ሊሆን ይችላል። ዘ ኢፌክት ኦፍ y1 ኦን y3 ብቻውን ምን ይሆናል ማለት ነው? ዳይሬክት ኢፌክት ሊሆን ይችላል። ዘ ኢፌክት ኦፍ y1 ስሩ y2 ላይክ ከዚህ ተነስቶ በy2 አድርጎ ወደ y3 የሚመጣውን ሲኩዌንስ ምን ብለን እንጠራዋለን ማለት ነው? ኢንዳይሬክት ኢፌክት ብለን እንጠራዋለን ማለት ነው። ስለዚህ ምን ይኖራል ማለት ነው? ሲኩዌንስ ኦፍ ሪሌሽንሺፕ ይኖራል ማለት ነው በቫሪያብሎች መካከል። ሶ በሌላ አባባል ኢንዳይሬክት ኢፌክት ብለን የምንጠራው ኢዝ ፕሮዳክት ኦፍ P1 and P2 እዚህ ጋር የምናያቸው ማለት ነው። P1 እና P2 በእነዚህ ቫሪያብሎች መካከል በእነዚህ ቁጥሮች መካከል በእነዚህ ቁጥሮች ብዜት ማለት ነው። የነዚህ ቁጥሮች ብዜት ምን ብለን እንጠራዋለን? ኢንዳይሬክት ኢፌክት ብለን እንጠራዋለን ማለት ነው። በኋላ እንዴት እንደምናባዛው በኋላ እናየዋለን ማለት ነው። የመጨረሻው ቶታል ኢፌክት ብለን የምንጠራው ነው። it is the sum of direct effect and indirect effect። እዚህ ጋር እንደምታዩት ኢንዳይሬክት ኢፌክት ብለን የምንጠራው የP1 እና የP2 ብዜት ነው ብለናል። ሲደመር P3 የተባለው እዚህ ጋር ቁጥር አንድ ላይ ስንደምራቸው ምን እናገኛለን ማለት ነው? ቶታል ኢፌክት እናገኛለን ማለት ነው። ስለዚህ እነዚህ 3 ነገሮች በጣም ኢምፖርታንት ናቸው ማለት ነው። አይ ቲንክ የኛው በኋላ ላይ ብናየው የተሻለ ነው የሚሆነው። ሩል ኦፍ ተምብ አለን። እንግዲህ ሚዲዬሽን አለ ወይስ የለም የሚለውን ለማወቅ ማለት ነው። እንግዲህ መሰረታችን የሚሆነው ዘ ፕሮዳክት ኦፍ P1 and P2 እና P3 ነው ማለት ነው። እንግዲህ የመጀመሪያው ኢፌክት ወይም የመጀመሪያው አውትፑት ምን ሊሆን ይችላል? ፓርሻል ሚዲዬሽን ሊሆን ይችላል። ሚዲዬሽን ኖሮ
ምን አይነት ሚዲሽን? ፓርሻል ሚዲሽን ሊሆን ይችላል። ሁለተኛው ደግሞ ፉል ሚዲሽን ይሆናል። ሶስተኛው ኖ ሚዲሽን ሊሆን ይችላል። የመጨረሻው ደግሞ ኖ ኢፌክት ሊሆን ይችላል ማለት ነው። እንግዲህ ፓርሻል ሚዲሽን የሚኖረው መቼ ነው የሚለውን እንዴ። ፓርሻል ሚዲሽን የሚኖረው if the product of P1 and P2 is significant and P3 is also significant. ያ ማለት if the indirect effect, this one is indirect effect, ይሄንኛው ደግሞ direct effect ነው። if indirect effect and direct effects are significant, there is partial mediation. ያ ማለት እዚህ ጋር half of the effect of y1 on y3 passes through p3 and half of the effect passes through y2 directly. ግማሹ ሪሌሽንሽፕ ዳይሬክትሊ በዚህ ይሄዳል፣ ወይም ግማሹ ኢፌክት ማለት ነው። ሶሪ የy1 ኢፌክት y3 ላይ ያለው ኢፌክት ማለት ነው። ሃፉ ወይም ግማሹ በዚህ ያልፋል፣ ግማሹ ደግሞ በy3 በዋይቱ በኩል ነው የሚመጣው ማለት ነው። ስለዚህ ሁለቱም ሲግኒፊካንት ከሆኑ ፓርሻል ሚዲሽን አለ እንላለን ማለት ነው። if the indirect effect is significant and P3 that is the direct effect is insignificant, full mediation አለ እንላለን። look ይሄንኛው P3 insignificant ሆኖ P1 the product of P1 and P2 is significant ከሆነ there is full mediation። ያ ማለት the effect of y1 on y3 directly insignificant ነው። ያ ማለት y1 y3 directly affect አያደርገውም ማለት ነው። y1 y3ን through y2 ምን ያደርገዋል? affect ያደርገዋል። in that case ምን ይኖራል ማለት ነው? full mediation ይኖራል ማለት ነው። ሶ ከዚህ በመቀጠል ሶስተኛው ኦፕሽን ኖ ሚዲሽን ነው። if P3 is significant, direct effect significant ሆኖ indirect effect insignificant ከሆነ ሚዲሽን አይኖርም። የመጨረሻው አማራጫችን insignificant ከሆነ ያ ማለት indirect effectአችን እንዲሁም direct effectአችን insignificant ከሆነ ኖ ኢፌክት ብለን እንጠራለን ማለት ነው at all። እንግዲህ ፓርሻል ሚዲሽን ሁለት አይነት ፓርሻል ሚዲሽን ሊኖረን ይችላል። እዚህ ጋር ያየነው መጀመሪያ ላይ ማለት ነው ሁለት አይነት ኢፌክት ሊኖረው ይችላል ማለት ነው። ወይም ሁለት አይነት የፓርሻል ሚዲሽን አይነቶች ሊኖሩ ይችላሉ። የመጀመሪያው ኮምፕሊመንታሪ ነው፣ ሁለተኛው ደግሞ ኮምፒቲቲቭ ነው። ኮምፕሊመንታሪ ፓርሻል ሚዲሽን ብለን የምንጠራው እንግዲህ the product of P1 P2 and P3 ፖዚቲቭ የሚሆን ከሆነ ነው። ኔጌቲቭ እንዲሁም ፕላስ ደግሞ ዜሮ የሚሆን ከሆነ ምን ይሆናል ማለት ነው? ኮምፒቲቲቭ ፓርሻል ሚዲሽን ይሆናል ማለት ነው። እንግዲህ ሳይኑን አይተን ኮምፕሊመንታሪ ነው ወይስ ደግሞ ኮምፒቲቲቭ ነው የሚለውን መወሰን እንችላለን ማለት ነው። ሶ ይሄንን ካየን በኋላ ቀጥታ ወዴት እንሄዳለን? ወደ እንትናችን እንሄድና ወደ ስማርት ፒኤልኤሳችን እንሄድና እስቲ እንዴት ነው ረን የምናደርገው የት ነው የምናገኘው የሚለውን እንግዲህ ሲምፕል ሚዲሽን አለን። እዚህ ጋር እንደምታዩት አንድ ኢንዲፔንደንት ቫሪያብል አለን፣ ሚዲቲንግ አለን፣ እንዲሁም ደግሞ ኢንዲፔንደንት ቫሪያብል አለን፣ ዲፔንደንት ቫሪያብል አለን። ሶ ይህንን ዲያግራም ወይም ሞዴላችንን ክሬት ካደረግን በኋላ የሚቀጥለው ስቴፓችን ካልኩሌት የሚለው ጋር እንሄድና ቡትስትራፒንግ የምትለውን አንድ ጊዜ ክሊክ እናደርጋለን። እዚህ ጋር እንግዲህ እንደምናውቀው ሲግኒፊካንስ ሌቨል 5% አለን። ቴስት ታይፓችን ዋን ቴልድ ቴስት ነው ኦር ቱ ቴልድ ቴስት። እንግዲህ ዳይሬክሽኑን ካላወቃችሁ ቱ ቴልድ ታደርጋላችሁ፣ ዳይሬክሽኑን ካወቃችሁ ደግሞ ዋን ቴልድ። ሶ እኔ ዳይሬክሽኑን ስለማውቀው ዋን ቴልድ ቴስት ብየዋለሁ። ሶ ስታርት ካልኩሌሽን እንለዋለን ማለት ነው። ሶ ካልኩሌት እስከሚያደርግ ድረስ መጠበቅ ነው። ያ ጨርሶልናል አሁን። ስለዚህ እዚህ ጋር ቁጥሮች አሉ። እነዚህን ቁጥሮች ነው ማለት ነው እንግዲህ የምናየው። ይሄንኛው ቅድም P1 P3 ብለን የጠራ ነው። እዚህኛው ጋር ያለው ቁጥር P1 ብለን የጠራ ነው። ይሄንኛው ደግሞ 0.35 የሚለው P2 ብለን የጠራ ነው ቁጥር ማለት ነው። እንግዲህ the product of ይሄ ቁጥርና ይሄ ቁጥር
እንዲሁም ይሄ ቁጥር ማለት ነው የምናነጻጽረው። ስለዚህ የት እንሄዳለን? እዚህ ጋር ስፔሲፊክ ኢንዳይሬክት ኢፌክት የምትለው ጋር እንሄዳለን። ስፔሲፊክ ኢንዳይሬክት ኢፌክት አንድ ጊዜ ክሊክ እናደርጋለን፣ ይሄን እናገኛለን ማለት ነው። ሶ ይሄንኛው ማለት ይሄ ቁጥር ማለት the product of P1 and P2 ማለት ነው። ሌትስ ሴይ ግራፊካል አውትፑት ላይ ሄደን እነዚህን ሁለት ቁጥሮች ብናባዛ ያንን ቁጥር እናገኛለን። ካልኩሌት አድርግ 0.727 multiplied by 0.35 which is equal to 0.254 0.254 ማለት ስፔሲፊክ ኢንዳይሬክት ኢፌክት ጋር ያለን ቁጥር ይሄ ቁጥር ማለት ነው። ይሄ ቁጥር ስለዚህ አሁን የምናየው ይሄ ቁጥር ሲግኒፊካንት ነው ወይስ ኢንሲግኒፊካንት ነው የሚለውን የምናየው ማለት ነው። እንግዲህ እዚህ ጋር በፒ ቫልዩ መሰረት ይሄ ስፔሲፊክ ኢንዳይሬክት ኢፌክታችን ወይም the product of P1 and P2 ምንድነው ማለት ነው? ሲግኒፊካንት ነው። ምክንያቱም ፒ ቫልዩ ከ0.05 ስለሚያንስ ማለት ነው፣ ከሲግኒፊካንስ ሌቭላችን ስለሚያንስ። ስለዚህ ይሄንኛው ሲግኒፊካንት ከሆነ ሚዲዬሽን አለ እንላለን። አሁን የሚቀጥለው ስቴፓችን ምንድነው? ምን አይነት ሚዲዬሽን ነው? ፓርሻል ሚዲዬሽን ነው ወይስ ደግሞ ፉል ሚዲዬሽን ነው የሚለውን ማወቅ ነው ማለት ነው። ስለዚህ ፓርሻል ነው ወይስ ፉል ሚዲዬሽን ነው የሚለውን ለማወቅ ቀጥታ ሲምፕሊ ወደ ግራፊካል አውትፑት ጋር እንመለስና ይችን ቁጥር ብቻ ማየት ነው ማለት ነው። እዚህ ጋር ያለውን ቁጥር እዚች ጋር በቅንፍ ውስጥ ያለችው ቁጥር ፒ ቫልዩ ናት። እንግዲህ ፒ ቫልዩ እንደምታዩት 0.00 ነው። ያ ማለት ከ0.05 ያንሳል። ሶ ፒ ቫልዩ ከ0.05 ካነሰ ፒ3 ምንድነው ማለት ነው? ሲግኒፊካንት ነው ማለት ነው። ሲግኒፊካንት ነው። ሶ ኢን ዳት ኬዝ ምን እንላለን ማለት ነው? ፓርሻል ሚዲዬሽን አለ እንላለን። ምክንያቱም ይሄንኛው ዳይሬክት ኢፌክት ነው፣ ቅድም ያየነው ደግሞ ኢንዳይሬክት ኢፌክት ነው። ሁለቱም ሲግኒፊካንት ናቸው። ሁለቱም ሲግኒፊካንት ከሆኑ ምን አይነት ሚዲዬሽን ነው የሚኖረው ብለናል? እዚህ ጋር እንዳየነው ሁለቱም ሲግኒፊካንት ከሆኑ ፓርሻል ሚዲዬሽን ነው የሚኖረው ብለናል። ፓርሻል ሚዲዬሽን እንግዲህ ሁለት አይነት ፓርሻል ሚዲዬሽን አለ ብለናል፣ ኮምፕሊመንታሪ እና ኮምፒቲቲቭ። እንግዲህ የሶስቱም ፕሮዳክት ፖዚቲቭ ከሆነ ኮምፕሊመንታሪ ነው። የሶስቱም ፕሮዳክት ኔጌቲቭ ወይም ደግሞ ዜሮ የሚሆን ከሆነ ደግሞ ምንድነው ማለት ነው? ኮምፒቲቲቭ ፓርሻል ሚዲዬሽን ይሆናል ማለት ነው። እንግዲህ እዚህ ጋር ያለው ቁጥር እንደምታዩት ሁሉም ከዜሮ የተለየ ነው፣ ከኔጌቲቭ የተለየ ነው። ስለዚህ ብናባዛ ከዜሮም ከኔጌቲቭም የተለየ ቁጥር ነው የምናገኘው ማለት ነው። ሶ ኢን ዳት ኬዝ the product of P1, P2 and P3 is positive. So the type of partial mediation is complementary partial mediation ይሆናል ማለት ነው። ስለዚህ ሚዲዬሽን በዚህ መንገድ ምን እናደርጋለን? ረን እናደርጋለን ማለት ነው። ሶ ሚዲዬሽን is all about this። ሚዲዬሽን ይሄ ነው በቃ ባጭሩ። እንግዲህ ብዙ ሁለት ወይም ከዛ በላይ የሆኑ ሚዲዬተሮች ካሏችሁ ኢንዲፔንደንት ቫሪያብላችሁ ብዙ ከሆነ ጥያቄ ልትጠይቁ ትችላላችሁ። ሊንክዲን ላይ አይ ቲንክ መጻፍ ትችላላችሁ። ኦልሞስት ብዙዎቻችሁ ሰዎች የሊንክዲን አካውንቴን ስለምታውቁት እዛ ላይ ልትጽፉልኝ ትችላላችሁ። እንግዲህ ይህ ቪዲዮ ጠቃሚ ነው ብላችሁ የምታስቡ ከሆነ ላይክ አድርጉ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ደግሞ ሰብስክራይብ አድርጉ። ማድረጋችሁ ለኔ ስለሚጠቅመኝ ማለት ነው። እንዲሁም ለሚጠቅማቸው ሰዎች ሼር እያደረጋችሁ ለሌሎች ሰዎች እንድታዳርሱልኝ ስልጠይቃለሁ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።